ሰላም ሰላም እንዴት ናችሁ? እኔ ውድ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። ዋና ጤናና ሰላም ነውና ያ ዛሬ እንግዲህ በጣም ደስ የሚል ቪዲዮ አሳልፈዋል። ሀይሚና ብሩክ 300,000 ተከበረላት። የኔ ቆንጆ የኔ ጨረቃ፣ አሁን እንኳን ለሀይሚዬ 500,000 እንድትገባ ነው የምፈልገው። እኔ ደግሞ እንደዛ ነው የምገባትና፣ ግን ችግር የለውም ቀስ በቀስ እንሄዳለን ወደፊት። ሌዝ ጎ የኔ ጨረቃ፣ የኔ አንበሲት፣ የሚዲያ መሪ፣ የሴት አምባሳደር ጨረቃ፣ የምወዳት ሀይሚዬ ከንጉሷ ጋር ነውና ዛሬ ብሩኬ አገላለጡ በጣም ደስ ብሎኛል። የምሬ ነው። በቃ ጥፍጥ ያለ ማለት ነው። እሱ ምንድነው ሀይሚ ከታች እኔ አልረሳውም የነበርኩበት አልረሳውም እያለ ነበር። እውነቱ ነው። ዋናው ነው አለመርሳት ነው። ግን ደግሞ አንዳንድ ሰዎች እሷ እኮ ነው እዚህ የደረሰች ምናምን እያሉ ነበር ማለት ነው። ለነሱ መልስ ነው። እስኪ ደስ ይበላችሁ፣ ተመልሷቸዋል ማለት ነው። ምን ማሰላችሁ ውዶቼ፣ እኛ አለም ላይ ስንኖር እግዚአብሔር የራሳችን ስጦታ ይሰጠናል። እሱን ምንድነው በሰዎችም ቢሆን በምንም ቢሆን ስጦታ ይሰጠናል። አሁን ሀይሚዬና ብሩክ አንድ ላይ እንዲያድጉ በአይን ሰው እንዲገቡ ያደረገ እግዚአብሔር ነው። ፍቅር ራሱ የሰጣቸው ይሄ የእግዚአብሔር ጸጋ ነው እንጂ ማንም ሰው አልተሰጠውም። ብዙ ዩቲዩበሮች እንኳን አሉ፣ ግን ደግሞ የተሰጠው ስጦታና ዝም ብሎ አይደለም ውዶቼ። እና ብሩኬ በጣም አድርጎ አመስግኗታል። ዋና የምወድላቸው የሀይሚና ብሩክ ምንድነው በቃ እስካሁን ትሁት ናቸው። በቃ የሆነም ነገር አግኝተው እንኳን ቀብረር የሚል ነገር ወይም ትቤት ነገር የላቸውም። ሁሌም ማመስገን ነው፣ ሁሌም ማመስገን። የምር ሁሌም ብስታመሰግን ደግሞ በቃ ይሰጣሃል። እግዚአብሔር ማማረር አይወድም። ሁሌም ማመስገን ነው። ቢሰጥም ባይሰጥም ማመስገን፣ ቢኖረኝም ባይኖረንም ማመስገን። ሁሌም ማመስገን ሲሆን ሁሌም ከፍ ነው። በቃ በጣም ደስ የሚል ነገር የነሱ እነዚህ ነውና ብሩኬ ደግሞ የዛሬ አልነግራችሁ ምናምን እያለ ነበር። ይሆን ነገር መናገር ፈልጎ አልተናገር። እኔ ልንገራችሁ እንዴ? ለማንኛውም በቃ እንትን ታውቃላችሁ፣ ማብራሪያ አይጠበቅብኝምና ለማንኛውም ደስ ብሎኛል የዛሬ ቪዲዮ ማለት ነው። በቃ የፍቅር ጊዜ ሲያሳልፉ እንደዚህ ብቻቸው ሆኖ ለማንኛው ግን ውዶቼ በቃ ብቻቸው ሲመጡ እንደዚህ ፍክት ብለው በጣም ደስ ይለኛል። እኔ በቃ አይኔ እነሱ ብቻ ነው የማየው። ተሰብስበው ሲመጡ ግን ማለት ነው አይኔ በጣም ያመኛል። እንደዚህ እያልኩ ወደ እነሱ እየዘርኩ ስለሆነ ማለት ነው። እና በደማቁ አከበረላት ብሩኬ። ግን ደግሞ ቅር ያለኝ ነገር ብሩኬ ለምንድነው ግን ስጣት ስትጻታት ማለት ነው ወይም እቤት ስጣት ወይም አታሳየን። እኛ አሁን ሆዳችን እየተቆረጠ ምን ይሆናል? እኔ ያልገባሁት ነገር የለም። እንደዚህ ይሆናል። ምን አገባኝ? ግን ዝም ብል። እናንተስ እንዴት ናችሁ? እንደኔ ነው? ምንድነው ስጦታ ስትመልሱልኝ? በቃ በእናንተ እንኳን ልጽናና። ምንድነው ስጦታው? በቃ ከባድ ነው ስጦታ። ምን አፈቅርሻለሁ ነው? እኛ እኮ በቃ የፍቅር ቃል አፈቅርሻለሁ የሚል ቃል ካፉ ካልወጣ አናምንም። ለዛ እኮ ነው ወይኔ በቃ ልክፍት ነው እንጂ አንድ ላይ የኖረው ፍቅር ጀምሮ ብዙ ላይ ደርሶ እያየን በቃ አፈቅርሻለሁ የሚል ቃል ካፉ ካልወጣ እያልን አይንሽን ግለጭ የኔ ቆንጆ አለም ዛሬ ነው ልዘፍ። ለማንኛውም ውዶቼ በጣም ድክም ብሎኛል። ለዛ ነውና ካልሰራው ብዬ ነው እንጂ እናንተን ሰላም ለማለት ፈልጌ ነውና ለማንኛውም የሀይሚጌ 200,000 ደግሞ እንድትገባ በቲክቶክ ማለት ነው ሼር እያደረግን ደግሞ በቃ መተኛት ያለን ጨረቃ ፋሚሊ በክብር የመጣ አይናውጣ የሚለው ነገር አለና ሼር እያደረግን ወደፊት ሀይሚጌ ደግሞ ከፍ እንድትልን እንፈልጋለን ሁላችን ማለት ነው። በቃ የሴቶች አራያ ስለሆነ ሀይሚጌ የሴቶች ተምሳሌ ስለሆነች ከፍ እንድትል የኔ ጨረቃ የኔ አንበሲት እቺ ልጅ ማለት ነው ብዙ ነው የሚገባት። የምር ሀይሚጌ ብዙ ነው የሚገባት። ግን ደግሞ በቃ ሁሉም በጊዜ ይደርሳል። እና ውዶቼ መልካም ጊዜ ሆነን ለማንኛው ግን ሌዝ ጎ እያልን ድል ለጨረቃ ለሀይሚዬ ከጎንሽ ነኝ ሁሌም። በቃ እንደዚህ ማድራሱ ኩራት ነው የሚሰማ። የምር እኔ አይዞሽ ምናምን ከተባልኩ ራሱ እንዴት እንደሚለኝ ማለት ነው። እና ውዶቼ መልካም ጊዜ ይሁንልን ማለት ነው። የዛሬው ቪዲዮ ከመጀመሪያ ጀምሮ ያያችሁ የነበራችሁ ሰዎች መቼስ ሁልሽም እያልሽ ነው ያየሽው እያለቀሽ እግዚአብሔር
አይደለም ግን ማርያም የሚያስደስት ቪዲዮ እኮ ነው። እያስደስታል ግን የደስታ ታሪሻለሽ ማለት ከመጀመሪያ ጀምሮ ብሩኬ ኢንትሮ ሲሰራ የገለጠው አጋር በጣም ጥሩ የሰው ልጅ ማለት ነው። እግዚአብሔርን የሰው ልጅ ክፋቱ ደጉን ጊዜ መርሳት ነው። እና ብሩኬ ከመጀመሪያ ጀምሮ ስንት ወንዶች ናቸው ያለፈ ነገር ረስተው ሆነ ነገር ላይ ሲደርሱ እኮ ያንን የሚረሱ ግን ብሩኬ አይተሻለ በሙሉ ኮንፊደንስ ስለጥማሜ ሲናገር እዚህ ጋር የተግባር ሰው ነው ጀግና። እዚህ ጋር ሁልሽም ያላገባችሁ ሴቶች ማለት ነው እንደ ብሩኬ አይነት ያለፈበትን የማይረሳ ይስጣችሁ። አሜን በሉ። ያገባችሁ ባላችሁበት እርጉና ቁጭ በሉ። አሜን አሜን አሜን። አዎ ያላገባችሁ አሜን በሉ። አሜን በሉ። አዎ ማለት ከትንሽ አይሽ የሰው ልጅ ማንነቱ ለታን ሆነ ዋጋ እንዳሜን አትይብን። አዎ የሌላቸው ሰዓት ነው አብረው የወለድኩት ወንድ ልጆች ያጋኩን ተንከባከቡ አርፋችሁ ተቀመጡ አትምንም እንዳትሉ። የወለድኩት ወንድ ልጆቼ እንደሱስ መውጣት ስለሚፈልጉ የራሴ አሜን ብዬ ልቀበል ደስ ይለኛል። ለልጆች ይሻላል። አዎ የወለዳችሁ ደግሞ ማለት ነው የወለዳችሁ ደግሞ ልጆቼ እንደ ብሩኬ አስተዋይ ይሁኑ በሉ። ያገባችሁ ደግሞ እንዳትናገሩ እና አትዝም በሉ። ያላገባችሁ ብቻ አሜን በሉ። አይመለከተንም። እኛ ማለት ለልጆቻችን ነው እንጂ ለነሱ ህይወት አግብቶ ያልወለዱ አሉ። ገና አግብቶ ያልወለዱ እነሱ ዝም ማለት ነው ያለበት። የወለዱ ደግሞ ወይ ልጄ እንደ ብሩኬ ይሁን ልጄ እንደ ቅመሜ ይሁን ይበሉ፣ ችግር የለውም። እኔ ሁሌ እንዳልኩ ነው። ግን እግዚአብሔር ልጆቼ እንደዚህ ሆኑ እና ማለት ነው። በነገራችን ላይ እንትን በእነሱ እንዴት ነው የሚያምረው? በእውነት ሁሉ ነገር በእነሱ ነው የሚያምረው። እኔ ስንት ቪዲዮ አይቻለሁ። የውልሽ ህይወት እነሱ ማለት ነው። እኔ አሁን ብዙ ዩቲዩበሮችን አውቃለሁ። እነሱ ግን አንደኛ ነገር ከፈጣሪ ጋር ያላቸው ነገር በቃ ሁሉን ነገር ሲሉ እግዚአብሔር ይመስገን ፈጣሪ ከፈቀደ ሁሉን ነገር በእግዚአብሔር ላይ ነው። ሲቀጥል ደግሞ እነሱ ፍቅርን በወሬ ሳይሆን በተግባር ነው የሚኖሩት። በቃ ፍቅርን በተግባር ሚዲያ ላይ መጥቶ እንደዚህ ፍቅራቸው እኮ በደንብ እንትን ቢል እውነት እስከዛሬ እነሱ ግን ፍቅርን በተግባር የኖሩ ጀግና ሰው ናቸው። እኔ ከመጀመሪያ ጀምሬ ስለማውቃቸው እዚህ ቦታ ስለደረሱ እውነት እግዚአብሔር ይመስገን ስላደረገ በጣም ነው ደስ ያለኝ። እኔ ዩቱብ አለም ስቀላቀል እነሱ ነበር የቡታጅራ ዩቱቦቹ ነበር የማውቃቸው። ግን ከዛ ውስጥ ብዙ ዩቱበሮችን ትቼ እነሱ ደግሞ ለቁም ነገር ስለበቀው አይ ሶ ሀቢ እግዚአብሔርን በጣም ነው ደስ ያለኝ ከምላችሁ በላይ። ደግሞ በቀደም እንዳልኩት 4 ልጆች ያሳየን የእነሱ ነገር ጠብቂ በአንዴ ነው 4ቱም። እሺ የነኛ 4 ልጆ ያሳሳቢ ነው። እግዚአብሔር አይቀርም። ሁለት ነው። አመንታንም ወልዶ ብላለች እኮ እሷ። በቃ እውነቷን ነው እንዴ ማን 4 አመት ማን ይጠብቃል? ነው እንዴ አሁን ያቺ ወድ እንዴት ትችላለች? እናቱ ምንም አይችል ነገር የለም። በክሽ ወዴ ፈጣሪ ማለት ነው። ፈጣሪ ላይ አስችል አይሰጥም። እግዚአብሔር ሁሉም የሚሰራው የፈጣሪ ስጦታ እኮ ነው። እሱ ከሰጠሽ ይችላል ጤና እንዲሰጣቸው ማለት ነው እንጂ ሌላ ነገር ትርፍ ነው። በጣም ብቻ እግዚአብሔርን ምርጥዬ ናቸው። እኔ ለነሱ ቃል የለኝም። እግዚአብሔር ለትልቁም ነገር ያብቃቸው። ከዚህ በላይ እነሱ ደግሞ በጣም ከዩቱበሮች አመስጋኝ ናቸው። በትንሽ ነገር ነው የሚያመስግኑት። አሜን እውነት ራስ ወዳድ አይደሉም። ፈጣሪያቸውን አይረሱም። ሁሌ ቤቱ ሲጀምር ማለትም ሲያመሰግኑ የእውነት እንደሌላው ከርሳ ሁሌ ነው እግዚአብሔር ካለ ነው እግዚአብሔር ታማሚም እኮ እንደዛ ሁለቱም ከፈጣሪ ጋር ያላችሁ ቅርርብ በቃ ያስደስታል። አስፈላጊ ነው። በህይወትሽ እኮ አስፈላጊ ነው። ወጣቶች ብዙ እንትን እንደዚህ ሊሉ አይደሉም። ነይ ግቢ አይተሻል። እኔ ቆንጆ ነይ ግቢ ቲጂ ታምባላለ አይደለች ቲጂ ባሚ ባለፈው በሆነ በጊፍት ምናምን ተነስቶ ለና ሃይሚ ለምን ጊፍት ትሰጫለሽ ምናምን ተብላ እንትን አላሏትም። በቃ ዝም በይ ግሪ ስማ ትጥሪ እሷ ነች አሉ መች ተገባቡ አልተገባቡ አልገቡም እኮ መች ገቡ። ሳምንት ነው ዛህራ ሳምንት ነው የቶንሽ እኔና አንቺ ሆነን ሃይሚ ፍቅርን ቀመስነው ወይ ሃይሚዬ የኔ እናት እንዴት ነሽ? አለው ቀብራለች የኔ እናት
ሰላም ነሽ የኔ ውድ? ዛሬ የኔ እናት ዛሬ አውቀሽ ነው ማርያምን ናፍቃችን ለመቤቴ ናፍቃችን ነው መቤቴ እኔ ራሱ ዛሃሩ የሰማሽ ነው ዛሃሩ ይውዬ ሰሚኛለሽ ዛሃሩ ይዊ ወይ የኔ የሰማሽ ነው ማሬ ይዊ ሰላም ነሽ ውዴ? አለሁልሽ። ኑሪልኝ ኑሪልኝ መኖር ቆንጆ ነው። ማሬ ኑራ እኮ ነው ገዝቷን የከፈተችልን እንደ ሀሳብ ልንገርሽ ብዬ ነው እኮ ላስረዳሽ ብዬ ነው ቀብራር ብዬ ኑራልን። እሺ እንሂድ። እኔ ይዊ የሰማሽ ነው ወይ? በቃ እያጠባችበት ነው ማሬ። አሁን ቁጭ ብያለሁ እግሬን ዘርግቼ መቼም አልታደልንም። አንኳኩ። ኦኬ ተሳካልሽ ማሬ? አዎ ጨረስኩ። እሺ በቃ ዛሃሩ ሎርድ ነው ማሬ። ለምን ዋታፕን መውረድ መቼስ እንዳስረዳሽ አትጠብቂም አንቺ ጅልጥ። መውረድ ከወረድሽ በኋላ ዛሃራ መውረድ በኋላ ያፕ ያለ ሂጅ መጣሁሽ። እሺ እናቴ ጠብቃችሁ ልዝጋው። ኖ አውሩ እንጂ እናንተ ሁላችሁም አታወሩም እንዴ? እሺ እናወራለን። አውሩ እናንተ አውሩ። ይሄ ግን በሰላም ነው እንዴ ማሬ? እንደ አዲስ ሙሽራ ሆነሽብኛል። ምንም አልበረግግም አልሽኝ ዛሬ። ናም እኔ ነኝ አላ የዛራ ናም መቼ የሚፈምሰው በሱ ምን ሰራለ? አንድ ቀን ይፈምሳል ማሬ። ቫይራል መውጣት አለበት። ቫይራል ወጥቶ ጠቅላላ የመዳም ቀመማ ነአም እያለች አይደል እንዴ? ከዚህ በላይ ምን ቫይራል ያስፈልጋል? አለሷ እንትን ላይ ወገብ የባለሱ ማለት ነው። ሙዚቃ እንሰራበታለን። ዛሃራ ምን ነው እኔ ያላንቺ መቼ አምርብኛል አብረን ይሻላል ጋኒ ናኒ የጣፉ ሼር ባረግላቸው አይሰሙ። እኔም ሼር አድርጌላቸዋለሁ እኮ ለማሚ ስራ ነው። ሄደች እንዴ? አይ አልሄድኩም አለች። ዛሃራ ማን ነው ፖስት ያደረጋት? ማን ነው? እኔን ነው ራስሽ አይደሽ ነው ያደረግሽው? ራስሽ ነው። አንድ ሆነ ጭራሮ ራስ አለኝ። እሱን እየጎነጎ ቁጭ ብዬ ኦኬ ተግባብተናል። በቃ ኦኬ እሺ ልጆች እንጂ ምን እየጠበቅሽ ነው ታዲያ? በዛሬ ቪዲዮ ውስጥ ያንሳ ምን ነው በጣም አባረርሽኝ። ታውቆሻል እና ታዲያ ፈቃደኛ ከሆንሽ ፍራጭ ብዬ እኮ ነው ማሪ። ጅልጥ ጅላጅል እንዴ። ለማንኛውም ካልተገናኘን ሁላችሁም ደህና ደሩ። ኧረ በጋ አምላክ እንደዛ አይሰራም። ድጋሚ አገቢም ነው። ቻው ደህና ደሪ። አይገርም ደህና ደሪ። ኧረ ትገባለች። ቤትሽ ነው የምንመጣው። የበቃኝ የምልተኛ ደህና ደሪ። ታይ እንጂ በቃ ምን ነው ታይ በእናታችሁ ስለ ዛሬው አትቀመጭም? አርፈሽ ስለ ዛሬው ነው ሲንስ አዎ ያኛው ፎቶ ማለት ነው። ሀይሚዬ ፍራንክ ታርግን እስቲ ትክክል ነው። ሀይሚ ልክ ናት እኮ ገብቼ ያየው እኮ ነው። ማን እንደሆነ አቀናብሮት አንጥቶታል። አያት ነው የምትባል ልጅ አቀናብራ አምጥተው ጎበዝ። በእውነት እኮ ሰሜል እንግዲህ ያ ፎቶ እንጂ ሀይሚ ልክ ናት። የቡታጀራው የይቅርታ ፎቶ ነው። ሀይሚ በትክክል በእጁ ይዞ ብሩኬ ደግሞ የሆነ በእጁ የሆነ መስመር የለበሰችባት ሹራብ ደግሞ ከአዲስ አበባ ሲመጣ ታዲያ መጣች። እንዴት ዋልሽ ቢታንያዬ? አያት ወይዬ እንዴት ናችሁ? ሁላችሁም ደህና ናችሁ? እንዴት ነሽ? እንዴት ነሽ? አለን እግዚአብሔር ይመስገን። ቅመሜ እኮ ልክ ናት። ያንን ከቤኪ ጋራ ማለት ነው ብራንክ አርግተውት ብሩኬ ቤኪ ስምረትን አፈቅራለሁ ብሎ ማለት ነው። ከዛም ብሩኬ ደግሞ ተናዶ ይቅርታ ብሎ እሷ ልክ ነች።
ቤኪ ራሱ እየተከራከረ ነበር። ባይዘው ሴት እኮ አትረሳም። በነገራችን ላይ ማስታወስ የኔ ቆንጆ ስፈልግሽ ዋሌኩም ሰላም ወራህመቱላሂ ወበረካቱ። እንዴት ዋልሽ? እንዴት ነሽ? ታጾማ የኮምታኛ ነሽ ማሬ ወይ ደስ ይላል። የዛሬው ቪዲዮ ራሱ ግን ያለሽ ነው። ግን የዛሬው ቪዲዮ እንደጠበቅኩት አልሆነም። በጣም እስቲ ዛሬ መብራት የለም ፍቅሬ፣ መብራት የለም። ፖስተው ልባችንን ቀጥ ያደርጉት እነሱ ያመጡት ሌላ ያኔ እኔ እኮ ልንገሪ ዛህራ ማሬ፣ ሁሉንም ነገር ካላየን የምትሉ ተው ባካችሁ ተው። አይደለም ልንገርሽ፣ አንቺ ራሱ ልንገርሽ ውዴ፣ እሺ ማሬ፣ ያልተፖሰተን ነገር እኔ አላልንም። እንደ ህጉ መሰረት የፖስተቱትን በተግባር ያሳዩን። ሹ ያኔ ሀይ ሀቢብቲ ፋንቴ እሱ ታምቤላ እኮ ማለት ነው። የፖስተቱት ፎቶ ነው ማሪ። የፖስተቷትን ሀረካት እንደዛ ግንጭሏን ይዞ አይኗን ያያት ለምን አላየንም በተግባር ማለት ነው። እኛ እንቆያለን እናተ ቻው ብሏል። ሀቢብቲ አልሰማሽም እንዴ? እነሱ ያማማ የጠፋን እኛ ግን ካሜራ ለ20 ደቂቃ ያችን ተኝተው የተነሷትን አይኗን ያያትን ፎቶ ቀስ አድርጎ ያምጣልን በቪዲዮ። ላላላ ማሬ ያፍራሉ። ለማንኛውም ውደሴ መልካም ጊዜ ይሁንልን። እስካሁን ያዳመጣችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኔን አበረታቱኝ። በጣም ወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ። ሁሉም ነገር ከኔ ሳይሆን ከእግዚአብሔር ታገኙ